ያላችሁ ሰዎች ችግሩን ተንከባከባሉ። ነገርኳችሁ። በክፉ ያያት ተረጋጋ ተረጋጋ እኮ አንደረጋ ተረጋጋና ያጣሽ መሰለኝ አባት በሚስትና በርስት ቀልድ የለም ይላል አማራ ራሱ ቢሄድ ወራይ ወሳብ ነው በጣም ነው የሚቸግራቸው። ትቆጫለሽ እንደዚህ ካሜራ ባይኖር እኮ ጉርሰኝ ወይስ ልትሞቺ ነው የምትበስ ሻይ ጠጣው። ሻይ ብዙም አይደለም እንዴ ለስላሳ ላለመጠጣት ያህል ነው ያዘዝኩት። ስኳር አላን ይሄ አግባት አሉኝ። የታባቴ ላግባት በቃ ራሷ ታግባኝ ቤት ካላት ነው። እኔ እኮ እስኪ አግባት የምትል ሰው እስኪ ሳማት እንትን ነው የሚመስለው። ቀለል አድርጋችሁ ኢየሱስ ስለ አባቴ የገለጽክበት ምክንያት ከውስጥ ያወጣ አባቴ የለኝም እኮ ነው አለኝ ግን የለም። ይሄ ከአባቴ ጋር ስንት ዓመት ነው? 7 ዓመት እስከ 7 ዓመት አይደለም እንደዛ ነው። ኦልሞስት ቆስቆሽ ያለው አባቴ የለኝም ማለት ነው። እኔ ከእናቴ ጋር ነው ስንት ዓመት ጉራጌ እንዳታገቢሽ ለባል አይሆን ፈዘር ራሱ አይሆን ለባል ስተክፈለሽ ማለት ነው። ለበሳታ ምክርም እንደምቀበል ታውቃለህ። ኧረ አይደለም ቤስቲ ታይክትልሽ አሁን ልንገር ለምሳሌ አሁን የኔ እናት ያረፈችው በ3 ዓመቴ ነው። ከዛ ከምንድን ያረፈችው የሞተችው ችግር እና ያሳደገችኝ ባይባልም ያው የእንጀራ እናቴ ናት ማለት አልፈልግም። ግን አሁን ብዙ የእንጀራ እናት ሲባል ክፉ ናቸው ምናምን ብሎ ነው የሚያስበው። ደግሞ ይኖራሉ ክፉ። ያን አሁን የኔ እናት ምንድን ነው የሚለያት? እሷ ራሱ ያደገችው በእንጀራ እናት ነው እና በእንጀራ እናት ተበድላ ነው ያደገችው። ሰው እኛ ላይ ደግሞ እኛን መበደል ደግሞ አትፈልግም። እኔ ባገባን በእንጀራ እናት ነው የምታደርገው ልጅ ነው የምትይው አይደለም። አሁን አንተ በዘር የሄደ ነገር አለ መሰለኝ። አይደለም ኦኬ። አንተ አሁን አባቴ ያጎደለብኝ ነገር አለ ብለህ የምታስበውን አንተ ልጆች ላይ ላታደርግ ትችላለህ እንዴ? አሁን ጥሎን ሄደ ምናምን ነገር እያልክ ነው። እሱ ያጎደለብህን አንተ ደግሞ ልጆች ላይ ላታደርግ ትችላለህ ነው እያልኩ። አልገባህም? አልገባህም? አታጎልም አንተ ልጆች ላይ ነው ታጎላለህ ነው። አታጎልም እኮ ለምን አጎላለሁ እንዴ? ያጣሁትን አጣለሁ እኮ ያጣህን ስለምታውቅ እኮ ነው። ያጣሁትን ማን ይሰጣችኋል እንጂ እሱን እኮ ሄዷል ምናምን ስለዚህ እንትናት ምናምን ትለው ማለት ነው። ስለዚህ ችግር የለውም እያልኩ ነው። ይኖርማ ጥሩ እኮ ነው። አባትን ያለ ምን አለ ብለሽ ነው እንግዲህ ለሚደረግ እና ወይ እንግዲህ ታፈቅራታለህ ግን ስለምትወድቅ ትኮራለህ። ምን አይነት አማርኛ ታዲያ? የአባቴ ውስጥ ችግር በዚህ ደረጃ እንዴት ሊገባህ ቻለ? አላህ አስረዳ። እኔ አልበላም ነው ከማንነት ነው እንትን ነው ምንድን ነው እኮ እኔ ንግግሬ እኮ ከላይፌ እንዳይመስላችሁ ብዬ ነው። ተረዳችሁ? ንግግሬ ከላይፌ አይደለም ከራሴ ካመለካከቴ ነው። ሶፍት አደልስ ከዛ ጠርጎ ለምን ከሚወሳሰብ ወልዳችሁ ተጋበሻል። ኢክራም በእንጀራ እናት እንደገችው የኢክራም እንጀራ እናት በእንጀራ እናት ነው ያደጉት እና የኢክራም ልጅም በእንጀራ እናት እንዳታርግ ብዬ ነው። ሶፍት አደል እዛ ጠርጎ እስከ የአምባሻ እናት እስክትሆን ድረስ ቡና ሀቢቢ ቡና ዋው ቡና ቃባ ሁለት ሶፍት አስፈላጊ ነው። ባለ ሶፍት ቃባ ተቃቡ አይለያችሁ። አሚን 600ዎቹም ወላሂ ዩቲዩብ ላይ ሰብስክራይብ ካላረጋችሁ ግን በጣም ማዝኑ። ዩቲዩብ ቶሎ ልቀቁ እንለቃለን። እንደ ጀማው ላይ ብዙ ቪዲዮ ሁሉም ጀማዎች ላይ ብዙ ቪዲዮ እየበዛ ስለሆነ ማለት ነው። ሁሉን አርግኛ እንኳን ትንሽ ብለን ነው እንጂ አለንሽ አለን። ዩቲዩብ በጣም ብዙ ነገሮችን ያሰብነው ዩቲዩብ ላይ ለመስራት ወደፊት ላይፋችን ምናችን ኢንሻአላህ
ኢንሻአላህ ወላሂ ያገር ፋሚሊ ነው የሚኖረን። መጥፋት ተናገር ሰው ቅር እንዳይል ምን ተናገርኩኝ? ለሰው ተስፈላጊነት ሽቆንቆን እያያችሁት ነው። ካልተደረበ ነው መስማታችሁስ ብቻ ሁለታችሁ ነው እንዳይደበራችሁ እኮ ብለን ነው በጀማ ለምዳችሁ ብቻ ለብቻ ሰብስክራይብ ሳናደርግ እዚህ ምን እንሰራለን? ቴንክ ዩ ሶ ማች ሀቢብቲ። ሰላም አለይኩም ሰላም እኮ ግራም ይገባኝ ነገር ነው ታውቂያለሽ አይደለም? ኢክራም እኔ ትልቅ ሰው ናት እንደምታያት። እንግዲህ ምንድነው ማጉላላት የምትጮትባት? ምንድነው በመኪና እንድሞላቀቅ አድርገህ አጉላላኸኝ። በእግሬ ነበር እየሄድኩ መጉላላት የነበረብኝ። ኡስማን السلام عليكم عليه السلام عليكم يسلم يسامكم عثمان عليك عثمان ابن عفان عليه አይደር መደገስ አትስበል ተራው ወላሂ ያስጣለኝ። እኔ ሰርጋ ቢሊየነር ብሆን ደስ አይለኝም። ምን ስለ የገንዘብ ችግር ብቻ አይደለም፣ ግን የገንዘብ ችግር ነው ዋናነት። አታርፍድ ምናምን ነገር ይሉኛል። ወዴት ነው ማረፍደው? ሰርግ ይረፍዳል። ማን ነው የሰርግ ወጪ ኡምራ እንዴ? ደስ አይልም። ደስ ይላል ሰርግ የሰርግ ወጪ ኡምራ እኮ እስከ 100 ሺህ ብር እኮ ታደርጋለህ ከረመዳን ውጪ ከሆነ። ወላሂ ከረመዳን ውጪ እኮ እስከ 100 ሺህ ብር በቂ ነው ለአንድ ሰው። ኢቭን በፓኬጅ እንሂድ ከተባለ ያው እንትን ስላለበት ነው እንጂ ብይታ ስላለበት ነው እንጂ በፓኬጅ ከሆነ 60 ሺህ ብር ማለት ነው። የትኛው ሰርግ ነው በ200 ሺህ የሚደገሰው? ያውን ሰርግ የኔና ታምልጥና ይቆጫል። እሱ አይቆጫትም። አረ አልሐምዱሊላህ። አቤት ይዘውቁ ባህላል ሲሆን አሪፍ ነው። አረገዘች፣ ወለደች፣ ታመመች፣ እንተናች ምናምን ብሎ ኢክራም ኤርትራ ትመጡም ኤርትራ እኮ ደሞቻችን አሉ ታውቂያለሽ? ወላሂ ለካፊር ዩቲዩበሮች የሚቀላቸው ነው ለካፊር ዩቲዩበሮች የሚቀላቸው ነው። ችግር የለም። ሐራም ነው ነው ያሏቸው ማለት ሲተቃቀፉ ይተዛዘሉ ምናምን ገልብጥ ብላ ዛሬ አንዱ እንትና አፍቅር ነው ወላሂ ይሄን አፍቅር ነው ብላ ታቅፈውና በሚቀጥለው ቀን ፍቅረኛዋ ሲመለስ እሱንም ታቅፋለች። ያለማ ዱላኪ በዛብናል፣ ግን ይሁን ሐራም ከመስራት ይሻላል። እንደ ሰይፉ ፋንታውን አላሙዲን ስፖንሰር ካደረገኝ ያጋበሉ ሰርግ ለሰርግ 1 ሚሊዮን ብር አው ወላሂ በትንሹ ነው ለኔ ብር ውስጠኝ የሰርግ ብር ሰርግ የሚመስል ሰርግ ልደግስ ካልሽ ወላሂ ከዛ በታች ይወጣል እኮ ለኔ ብር ውስጠኝ እንዴ። አሁን እኮ ኤቭሪቲንግ ነገር በቃ እንዳለ ገንዘብ ነው እኮ ዲኮሩም በይ ኢቭን ኦርጋናይዘር ራሱ ይኖራል። አሁን እንትን ለላከ መህርሽን ንገረኝ እኮ ሽማግሌ ለላከ መህርሽን የኢክራም መህር ከመኪና በላይ ነው። ምንም ማድረግ አይቻልም እንግዲህ እድሜ ላይ ሳም ከዛ በላይ የፈለከውን አድርግ። የኢክራም መህር ኢክራምን ለማግባት እንፈልጉ መህሩ ከመኪና በላይ ነው። አረበገለ ማመልሽ ወደ ሳይ ምን አለች አባስ ሀቢቢ ታብታብ አድርጉት። ኧረ ተው እንዲ ማነቀ 600 ላይ መኪና ከሌለኝ በሲዋክ ምናምን እንዴ ለሲዋክ ነው ያላገባትም እንዴ? ታው እንጂ ሀቢቢ እኔ እኮ መህርሽ ስንት ነው ሲል ከእኔ የተሻለ ሊያቀርብ መስሎኝ ነው እንጂ ለሲዋክማ እኛ እናገባ ወላሂ ለሲዋክ ቢሆን እኔ ድሮ አገባ ነበር። እና እኮ ሴት እኮ እምቢ አትልም እኮ። ግን አሁን እኛ ምን መሰላችሁ አሁን እህቶች ዳህ ነው ያገቡት። ዳህማ ታገባ ብሎ ተነፍስ እና ባሎቻቸው ቤተሰባችን የሚያይበት ወይ አለ ያ ነገር ደስ ያለኝ ምንም ነገር ባልሰሆን ማለት ነው። የሚስቴ ቤተሰብ ደስ የማይለስ አስተያየት እንዲሰጥ አልፈልግም ስለኔ። ምን እንደናቀው አልጨረስኩም እኮ አይደለም የምን ካለው ነው ጨረስኩኝ ነው እንጀርኩሽ። ወላሂ በጣም ነው አሁን አንቺን ባገባ የአንቺ ቤተሰብ ስለኔ መጥፎ እንዲያስብ አልፈልግም በምንም ወይ በገንዘብ መጀመሪያ የሰው ልጅን ዝቅ የሚያደርገው ገንዘብ ነው። ወንድ ልጅ ካላጣ በስተቀር ሁሌም ወንድ ነው። ምንም ዝቅ የሚያደርገው ነገር የለም። ገብቶሻል እንዴ? የፈለገ ገንዘብ ኖሮት ሙስሊም ሆኖ ገንዘብ ኖሮት አግብቶ አብሶ ደግሞ በጊዜ እንደኛ
አግብቶ መቼም ሰክሮ ቤቱ ያመጣ ወይ ሚስቱን ሲደበደብ አይውልም አይመስልሽም? መስለኛል። ስርዓቱን የሚያስብ ስለፈለገ ነው በጊዜ ማግባት የፈለገው እንጂ እኔ እኮ አላህን ባልፈራ እኮ ዱርዬ የሆነበት እድሜ ነው። ወላሂ ነው ውርጋጥ የሚኮንበት እድሜ ላይ ነው ያለሁት እኮ አብዛኛው ጓደኞቼ ያላለፉት እድሜ ላይ ነው ያለሁት። ውርግጥ ቅጥ ብለው ጭፈራ ቤት ለጭፈራ ቤት ሴት ለሴት አይ ባይዘው አንተ ከእድሜ በላይ ነው ለሐቅ እኮ እሱ ነው የምልሽ እኮ በሱ ሊንቀኝ አይችልም ነው የምልሽ እኮ ቤተሰብ አሁን ካጣው ብቻ ነው ነጥብ ልጥል የምችለው ለምሳሌ ካጣ ነው ወንድ ልጅ ማጣቱ ኮንፊደንሱን አይደለም የሚያሳጣው ነው ባንተ ስንፍና ካጣ ነው ለምሳሌ መስራት ይሻልክ ሳሰራስ አረ እየሞከርሽም እኮ ሰምታይምስ እንዴ ነው እየሞከርኩት ታዲያ ስላጣህ ማንንም ልቅሱ አረ ምን ያውቃሉ እነሱ አንቺ አባትን እየሞከርኩ ነው ምን ያውቃል የሚለፋል እኮ ለልፋት ስኬት ምን ጆን ያንቺ አባት እኔ የሚለፋውን አንቺ ነሽ የምታውቂው አንቺ ደግሞ ሄደሽ ብታስረጂው የባለሽን አይብ እየሸፈንሽ ነው የሚልሽ አታስብ ችግር የለም እሱ ምን አስረዳናለሁ ወላሂ